ዘረኞች ወደ ልብሽ እንዳይገቡ ዘረኞች ወደ ልብሽ እንዳይገቡ። ይህ እንግዲህ የኢትዮጵያዊው የቲክቶክ ተጽዕኖ ፈጣሪ የአዶናይ ብርሃነ ንግግር ነው። እንግዲህ አዶናይ አራት በሚል ቆሎ በሶሻል ሚዲያ ቫይራል የወጣች አንዲት እንስት አለች። እንግዲህ ዲፎልቱ የጎንደር አካባቢ ልጅ ነች። እሱን ለማግኘት በምታደርገው ጥረት ሌሎች ሰዎች አዶናይ ዘረኛ ነው፣ ደግሞ አንቺ የጎንደር ልጅ ነሽ፣ አንቺን ሊያገኝሽ አይችልም የሚል ቃል ይናገሯታል። ይሄን የሰማው አዶናይ ምን አላት? ዘረኞች ወደ ልብሽ እንዳይገቡ። አሁንም እንላለን፣ በየትኛውም የአኗኗር ሁኔታ ውስጥ ብትኖሩ ህዝብ ጀግና ነው። ህዝብ በየትኛውም መንገድ ህዝብ ነው፣ ንጹህ ነው ህዝብ። በህዝብ መካከል ግን ያሉ አምኬላዎች አሉ። እነዛ ስማቸው ምን ይባላል? ዘረኛ። ልክ የማኛ ጤፍ፣ ዳጉሳ፣ አተር፣ ባቄላ እንደሚባለው የሰው መደብ የሰው ስጋ የሚቆጥሩ ሰዎች አሉ። እነሱ ሰዎች ወደ ልባችሁ እንዳይገቡ፣ የራሳቸውን እድሜ የራሳቸውን ህይወት አበላሽተው እናንተን እንዳያበላሿችሁ። አዶናይ እንግዲህ እግዚአብሔር ከዚህም በላይ ብርታቱን ይስጥህ፣ ሞገሱን ይስጥህ ከማለት ውጭ ምንም ማለት አንችልም። አዶናይ አንደኛ ተባረክ።